ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ በአዲስ ሀሳብ ወደ እናንተ መጥቻለሁ። ይህም ሀሳብ ምንድነው? በቃ ነገ ላይ ለምንሆነው ሰው አስተዋጽኦ ከማያደርግ ቦታ ወይንም ከማያደርግ ጓደኛ እንራቅ፣ ከማያደርግ ቦታ እንለይ፣ የማያግዘንን ነገር አናድርግ በሚለው ሀሳብ ነው ወደ እናንተ የመጣሁት። ይህም ማለት ዛሬ ነገ አንተ የጠቅላይ ሚኒስትር መሆን የምትፈልግ ከሆነ ዛሬ ዱርዬ ከሚያደርግ ጓደኛ ራቅ። በቃ ባጭሩ ማለት ነው። እንደዛ ማለት ነው። በቃ ነገ አንተ ለምትሆነው ሰው ማያግዝህ ምንም ነገር አይጠቅምህም። ይሄ ምንድነው? እኔ ይሄንን ነገር ለማለት ሀሳብ ያመጣኝ እኔ 2017 ከመግባቱ በፊት ብዙ ነገር ነበር እቅዴ 2017 ላይ ተግብራለሁ ማለት ነው። ነገር ግን እቅዶቼን ዞር ብዬ ስመለከት ከዛ በጣም ብዙዎቹን አላደረኩም። ይሄ የምን ውጤት ነው ብዬ ራሴን መገምገም ሲጀምር ለካ አልባሌ ጓደኛ እየያዝኩ አልባሌ ቦታ ላይ እየዋልኩ ማይሆን ነገሮችን እያደረኩ ነበር። በቃ ማይጠቅሙ ነገሮችን እየሰራሁ ማለት ነው። ይሄ ምንን ያመጣል ደግሞ ካለፈ በኋላ ጸጸትን እንደዚህ ማድረግ አልነበረብኝም የሚለው ማለት ነው። ይሄ ነገር በህይወታችሁ ሊፈጸም ይችላል፣ በእናንተም ህይወት ሊኖር ይችላል። ነገር ግን ከእንደዚህ አይነት ነገሮች ከኔ ተማሩ ወይንም እኔ በህይወቴ አይቻለሁ። አሁን ወደ 9 ወር ሆኗል 2017 ከገባ ወዲህ ማለት ነው። ግንቦት ነው። ግን ከእቅዴ ብዙውን ፐርሰንት አላደረኩም። በቃ የሆነ ጊዜያዊ ፍላጎት፣ ጊዜያዊ ደስታ የሚሰጡ ነገሮች ላይ ጊዜን እያሳለፍኩ ማይሆኑ ነገሮችን እየሰራሁ ማይሆኑ ቦታዎች ላይ ጊዜን እያቃጠልኩ በቃ ኮምፎርት ዞን ላይ በቃ ምቾት የሚሰጡ ነገሮችን በማድረግ በሁሉ ነገር ራሴን ወደ ኋላ አስቀርቻለሁ። ይሄ በእናንተ ህይወት ሊደገም አይገባም። አንደኛ የአመቱን እቅድ ስታቅዱ አሁን ከ10 አመት በኋላ ሊኖራችሁ የሚገባ ማንነት የሆነ የምትፈልጉት ማንነት ካለ ያንን 10 አመት በ10 አመት ትከፋፍላላችሁ። ያንን 10 አመት በ10 አመት ትከፋፍላላችሁ። ከዛ አንዱን አመት ደግሞ በቃ በየቀኑ በሚታደርጋቸው ትከፋፍላላችሁ። አሁን በአንድ አመት 12 ወር አለ። 12ቱንም ወር እንዴት መጠቀም እንዳለብህ ፕላን ታደርጋለህ። ከ12ቱ ወር ደግሞ አንዱን ወር እንዴት መጠቀም እንዳለብህ፣ ከአንዱ ወር ደግሞ አንዱን ሳምንቴን እንዴት ላሳልፍ፣ ከሳምንቱ ደግሞ አንዷን ቀን እንዴት በቃ እያንዳንዷን ደቂቃ። ትላንት ታሪክ ነው። በቃ ምንም ማድረግ አትችልም። የሆነ ሆኖ አልፏል። ከትላንት ማድረግ የምትችለው ብቻ መማር ነው። ከትላንት ከስህተቶች መማርን ነው በቃ የምትችለው። ሌላ ነገር ምንም ልታደርግ አትችልም። ነገ ደግሞ ልትኖር ላትሆን ትችላለህ። ተስፋ ነው ነገ ይህንን እሆናለሁ የሚል ተስፋ ነው ዛሬ ላይ የሚያንቀሳቅስህ። ነገ ይህንን ይሆናለሁ ብለህ የምታስበው ህልም ነው ዛሬ የሚያንቀሳቅስህ። ህልም ከሌለ በቃ ነዳጅ እንደሌለ ሞቶር አስበው ራስህን። የሆነ በቃ ህልም አንተ የሚያንቀሳቅስህ ነገር ነው። ስለዚህ የተሰጠ አሁን እቺ ሰዓት ነች። እቺን ሰዓት እንዴት ልጠቀም? ምንድነው የሚሰራው? ሁሉ ጊዜ እኮ ኔጋቲቭ እንድታስብ በቃ አሉታዊ የሆኑ ቃላቶችን የሚወረውርልህ ጓደኛ ምንም አይጠቅምህም። አንተ አትችልም እያለ የሚያደክምህ ከሆነ ምንም አይጠቅምህም። ከዛ ቦታ ከዛ ሰፈር የምትውላቸው አካባቢ ያሉ ማይንድ ሴታቸውን ነው የምትቀበለው። እንደውም ምን የሚባል አባባል አለ? ከ5 ስኬታማ ሰዎች ጋር የምትውል ከሆነ የጊዜ ሂደት ነው እንጂ 6ኛው ስኬታማ ሰው አንተ ነህ የምትሆነው ይባላል። ከሰነፍ ጋር የዋለ ሰነፍ ይሆናል ይባላል። ይሄም ለምንድነው? የድብቁ አእምሮአችን ሲስተም ነው። አመንክም አላመንክም ወደድክም አልወደድክም ሰው የዋለበትን ነው የሚመስለው። ከምሁራን ጋር ስትሆን፣ ከታላላቅ ሰዎች ጋር ስትሆን አነጋገርህ፣ አስተሳሰብህ ረጋ ማለት እንደነሱ ነው የሚሆነው። ግን ጓደኛዬ በቃ ማይረባ ጓደኛ ካለ፣ ማይረባ ማለት ሰው የሰውን ዝቅ እያደረክ አይደለም። በቃ የሚያስበው ነገር ከዛሬ የማያልፍ ከሆነ የሚታደርጋቸው ነገሮች ዛሬ ላይ አስደስቶ ነገ ለህልሚ ማይጠቅሙ ከሆነ እመነኝ የትም አትደርስም። ግን በቃ ዙሪያን አካባቢህን ሁሉ በአሉታዊ ነገሮች ከከበብክ፣ ነገ ላይ ለምትሆነው ሰው አስተዋጽኦ በሚያደርጉ ነገሮች ከከበብክ፣ ነገ አንባቢ ነገ ጻፊ ለመሆን ከፈለግ ዛሬ ማንበብ፣ ሰርኬሌን ከሚያነቡ ሰዎች ጋር ማድረግ፣
በቃ ጎበዝ ወይንም ነገ ጠንካራ ጤነኛ ሰው ለመሆን ከፈለግ ስፖርት መስራት ከሚችል ጓደኛ ጋር ስፖርት ለመስራት ከሚያነሳሳ ጓደኛ ጋር መዋል። ዙሪያችንን በእንደዚህ አይነት ነገር ነው መክበብ ያለብን። ነገ ለምንሆነው ሰው አስተዋጽኦ ማይሰጥ ጓደኛ ምንም አይጠቅመንም፣ ይጎዳናል። በቃ ዛሬን የሚያስብ ዛሬ የምንውለው እያንዳንዱ ውሎ ዛሬ ማንን ነው የምትመለከተው? ዩቲዩብ ላይ የሚታየው ማንን ነው የምትከታተለው? የሆነ አልባልታ ዝም ብሎ ሚነፋውን ልጅ ነው? ቲክቶክ ላይ የማንን ኮንቴንት ነው የምታየው? የሚጠቅምህን ኮርሶችን ነው የምትማረው ዩቲዩብ ላይ ወይስ በቃ ማይረቡ ነገሮችን? ዛሬ ደስታ አሁን ሴክሹዋል ቪዲዮዎች እንደዚህ አይነት ነገሮችን ነው የምታየው የሚጎዳህን? ይሄ ነገር ሊሆን አይገባም። ምን የሚባል የሆነ መጽሐፍ ላይ አቶሚክ ሃቢት በሚለው መጽሐፍ እያነበብኩ ምን አለ አንዱ አሸናፊዎችም ተሸናፊዎችም እኩል ግብ አላቸው፣ ተመሳሳይ ግብ አላቸው። ሁሉም ማራቶን የሚሮጠው ዋንጫውን ለመብላት ይፈልጋል። ነገር ግን የሚበላው ወይንም ያንን ዋንጫ የሚያገኘው በሂደቱ ላይ በደንብ የተለማመደ ነው የሚለውን አንብቤያለሁ እኔ። ይሄ ማለት ዛሬ ሂደቱ ላይ ካልጠነከርክ፣ ዛሬ ሂደቱ ላይ ካልበረታ እንዴት ሆነ ነው የሚያሰብከውን ነገር ማግኘት ብትችል? ሁሉም ነገር እኮ ሁሉም መፈለግና መሆን የሚባል ሁለት ነገሮች አሉ። መፈለግ የሀሳብ ፍልሚያ፣ ማንም መፈለግ ይችላል። የሆነ ነገርን እኔ እንደዚህ ሆናለሁ ብሎ መፈለግን ይችላል። ግን ማድረግ ሌላ ነገር ነው። አየህ፣ ወደ ማድረግ መምጣት አለብህ። በቃ ነገሮችን ዛሬ ይሄንን ቪዲዮ የሚሰራው ከራሴ ህይወት አንፃር ነው። እኔ ብዙ ጊዜ በቃ አየው ራሴን የሆነ ስሜቴ ትክክል እንዳልሆንኩ፣ የሆነ ቦታ የሚሄድበት መንገድ ትክክል እንዳልሆነ፣ የሚውልበት አዋዋል ትክክል እንዳልሆነ ሲያስረዳኝ ይሄንን ቪዲዮ ለመስራት እንትን አልኩ። ራሴንም አየው። አመቱ ላይ ያቀድኳቸው ነገሮች እያሳካው ነው ወይ የሚለውን ስመለከት ብዙውን አላሳካውም። ይሄ የምን ውጤት ነው ብዬ ሳጠና ደግሞ አሁን እንደነገርኳቸው ዙሪያዬ ላይ የደረደርኩት ጓደኛ፣ ዙሪያዬ ላይ የሚውለው አዋዋሌ፣ የሚከታተለው ሶሻል ሚዲያ አጠቃቀሜ፣ ሁሉ ነገር አንድ ላይ ሆኖ ነው ይሄንን ተጽዕኖ ያሳደረብኝ። አንተም ዛሬ ራስን ማየት አለብህ። በመጨረሻ ይሄን ቪዲዮ ጋብዛችኋለሁ። ዛሬ ከቲክቶክ ነው ያገኘሁት። የህይወትን የመጨረሻውን ጥጉን አሁን ላይ ወስነ ዲዛይን አድርገህ ትጨርሰዋለህ እና የምትለፈው ለምንድን ነው? ከዛ በኋላ ይሄው የት ነው የምትሄደው? ይሄው መዳረሻ የት ነው? ይሄው ቤት በኩል ነው የምትሄደው። በዚህ አድርጌ እንዴት ተጥፌ በዚህ ጋር አድርጌ እዚህ ጋር ደርሳለሁ ማለት ነው ህልም ማለት። ይሄ ከሌለ ተራ ትባላለህ። ህልም ያለው ሰውዬ ይቀጥርሃል። ህልም ያለው ሰውዬ ህልሙን እንድታሳካለት ግብአት ያደርግሃል። ምንን እየገዛ? እውቀትህን፣ ጉልበትህን፣ ጊዜህን ይገዛና እሱ ምን ያደርጋል? ህልሙን ያሳካዋል። ቪዲዮን እንዳያችሁት ነው። በቃ አላማ ሊኖረን ይገባል፣ ህልም ሊኖረን ይገባል። ይሄንን ነገር እንደዚህ አድርጌ ይሄን ቦታ እደርሳለሁ ብለን ልናሳካ የምንፈልገውን ነገር ማቀድ አለብን። ዛሬ ያዘጋጀሁት ቪዲዮ ወይንም ከራሴ ህይወት የተማርኩት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው በሰላም ቆዩልኝ። ቻው።